የጠላት ዋና ምሽጉ ህዝቡ ነው። በሽምቅ ውጊያ ጊዜ ትልቁ ፈተና ህዝብን ከጠላት መለየት ነው። ይህንን ያሉት የቀድሞው የጦር አዛዥ ጀነራል ባጫ ደበሌ አዲስ ወታደራዊ መጽሐፋቸውን ባስመረቁ ጊዜ ነው። አዲሱ መጽሐፋቸው የጸረ ሽምቅ ውጊያ ጥበብ የተሰኘ ርዕስ ያለው ሲሆን አሁን ሀገሪቱ የገባችባቸውን የሽምቅ ውጊያዎች ለመከላከል እንደ መማሪያ ይረዳል የሚል ሙገሳ ቀርቦለታል። የጦር ኃይሎች የጠቅላይ ማጆር ሹም ፊልድ ማርሻል ብርሃኑ ጁላ መጽሐፉ ጠላቶችን ለመከላከልና ሀገር ለማቆየት በጣም ይጠቅማል ብለዋል። የቀድሞው ጦር አዛዥ ባጫ ደበሌ አሁን ላይ ባለሙሉ ስልጣን አምባሳደር ሆነው በኬንያ እንዳሉ ይታወቃል። መጽሐፉም የተዘጋጀው በዚያ አምባሳደርነት ዘመናቸው እንደሆነ ይገመታል። ከሰሞኑ ከኤርትራ ህዝብ ነፃ አውጪ ግንባር ህወሓትና ኤርትራ ጉዳይ ጋር ተያይዞ ስማቸው ሲነሳና የተለያዩ አስተያየቶችን ሲሰጡ የሚታዩት አምባሳደር ባጫ ደበሌ ዘንድሮ በዕለተ ቀናቸውም ሲባልላቸውም ነበር። ምክንያቱም ደግሞ በሳህል ማርከው ግፍ የዋሉባቸውን ሻዕቢያንና በ1998 ጦርነት ከክብራቸው ዝቅ አድርገው እንዳይዋጉ ያደረጓቸውን ህወሓቶችን ሊበቀሉ ነው በሚል ነው። ከሳምንታት በፊት ተነስቶ የነበረው የአፋር ግንባር ብሽሽቅ ባጫ ደበሌን ሱፍ አስወልቆ ዳግም ወታደራዊ ዩኒፎርም ሊያስለብስ ይችላልም ሲባል ነበር። ሰላም ጤና ያስጥልኝ ውድ የዜና ብርሃን ቤተሰቦች፣ በዛሬው ዝግጅታችን ባለብዙ ታሪኩና በተለያዩ ጊዜ በሻዕቢያና በህወሓት በደል ደርሶብኛል ስለሚሉት የአሁኑ የኢትዮጵያ በኬንያ አምባሳደር ጀነራል ባጫ ደበሌ ያዘጋጀነውን ልዩ ዝግጅት እነሆ ትከታተሉን ዘንድ እንጋብዛለን። ከህወሓትና ኤርትራ ነገረ መካረር ጀምሮ ከወትሮ በተለየ ወደ መገናኛ ብዙሃን ብቅ እያሉ አስተያየቶችን እየሰጡ ያሉ ጀነራል ባጫ ደበሌ ሆርን ሪቪው የሚባል አንድ በቀንዱ ላይ የሚያተኩር ድረገጽም ላይ ዘ ሬድ ሲ ዘ ኢምፔራቲቭ ኦፍ ፕራግማቲክ ኮርፖሬሽን ቢትዊን ኢትዮጵያ እና ኤርትራ የሚል ጽሑፍ አስነብበው ነበር። እንደ ባጫ አባባል ከሆነ አሰብ የኢትዮጵያ ሉዓላዊ ግዛት ናት። አዲስ አበባና አስመራ ሆነው አሰብን በጉልበት ወስደዋታል ያሉት ጀነራሉ አሁን ያለው ትውልድ ደግሞ ይህንን የመመለስ ፍላጎት እንዳለው ይናገራሉ። ትውልዱና መንግስት በዚህ ጉዳይ መስማማታቸውን ያስረዳሉ። አሁን ጥያቄው አሰብ የኛ ነው ወይ የሚለው አይደለም። ጥያቄው እንዴት ነው ወደቡ የሚመለሰው የሚል ነው የሚሉት ጀነራሉ ትብብር ላይ ማተኮር እንደሚሻል ይመክራሉ። ቀይ ባህር በዓለም አቀፍ ደረጃ ብዙ ጉዳዮችን የሚወስን ወሳኝ የንግድና የጂኦፖለቲካ ኮሪደር ነው ብለው የሚጀምሩት ባጫ የኤርትራን ሁኔታ ይተነትናሉ። የኢሳያስ አፈወርቅ አስተዳደር የሀገሪቷን እድገት ኮትቶ ቋሚ ሙዚየም አድርጓታል ይላሉ። ምናልባትም የሚፈራረሱትን የምጽዋ ህንፃዎች፣ ባዶ የቀሩትን የአሰብና የጽዮ ወደቦች ምሳሌ አድርገው ይሆናል። አክለውም ጠቅላይ ሚኒስትር አብይ አህመድ ኤርትራ የተገነጠለችበትን ምንም አይነት ህጋዊ ሰነድ ልናገኝ አልቻልንም ያሉበትን የፓርላማ ንግግር በጽሑፋቸው አያይዘው ጠቅሰዋል። ባጫ ደበሌ ያለፉትን 50 ዓመታት በተለያዩ የፖለቲካ ሂደቶች ውስጥ አልፈዋል። ባጫ ከተወለዱበት ቡራዩ አሁን እስካሉበት ኬንያ ድረስ ባለፉት 50 ዓመታት አስገራሚ የህይወት ጉዞ አድርገዋል። የብዙዎችን ህይወት በሰዋው የገጠሩ ጦርነቶችና የትጥቅ ትግል የተሳተፉት ጀነራሉ የህይወት ጉዟቸው እጅግ አስገራሚ እንደሆነ ይነገራል። የወታደራዊ ታሪካቸውም እንዲህ ይጀምራል። አብዮታዊ የኢትዮጵያ ጦር ኑሮን ለማሸነፍ ከቡራዩ ቅርብ ርቀት አዲስ አበባ ላይ አፍሶ ወደ ወታደራዊ ካምፕ አስገባቸው። ስልጠናቸውን ጨርሰው ሲወጡ በወቅቱ በነበረው የደርግ ተዋጊ መሐንዲስ ክፍል አስገባቸው። ይህ ክፍል በወቅቱ ባጫን ወደ ኤርትራ መደባቸው። በኤርትራ ብዙ ሳይዋጉና የመሐንዲስ ክፍሉን ሳያገለግሉ ታፍሶ የገቡት ወጣት እጅ ሰጡ። በዚህ ወቅት ነው እንግዲህ የመጀመሪያው የሻዕቢያና የባጫ ደበሌ ግንኙነት የሚጀምረው። በዚህ ወቅት ነው በምርኮኛነት በሻዕቢያ ቤት በቆዩበትና ሂደን ሲመሰረት ወደ ኢትዮጵያ ግዛት ተሸጋግረው እስኪገቡበት ጊዜ ድረስ
ሻቢያ ከዓለም አቀፍ የጦር ምርኮኞች አያይዛ በተቃራኒ ባጫና ሌሎች ምርኮኞችን ምሽግ ያስቆፍሩና ድንጋይ ያስፈልጧቸው ነበር። በእርግጥ ባጫ ምርኮኛ ሆኖ ይህን ይበሉ እንጂ ሻቢያ ዛሬም ድረስ በገዛ ሀገሩ ዜጎች ላይ እንዲህ አይነቱን ቅጣት እንደማይፈጽም ዓለም አቀፍ ሚዲያዎች ይዘግባሉ። ለምሳሌ ብሔራዊ ግዳጅ የተባለው ወንዶች ከ18 እስከ 40 ሴቶች ደግሞ ከ18 እስከ 27 እንዲሳተፉ የሚገደዱበት ብሔራዊ ግዳጅ አለ። በዚህ ግዳጅ የሚሳተፉ ታዳጊዎች ወይም አዋቂዎች ከወታደራዊ ስልጠና በተጨማሪ እጅግ አነስተኛ በሆነ ዋጋ ወይም በነፃ በማዕድን ማውጫ፣ በእርሻ ማሳዎችና በግንባታ ስራዎች ላይ እንዲሰማሩ ይገደዳሉ። ባጫ ደበሌ ይህንን የሻቢያን ግፍ በሳህል አስተናግደው ወደ ደደቢት በረሃ አዲስ የተመሰረተውን የኢትዮጵያ ሕዝቦች አብዮታዊ ንቅናቄ ሂደንን ሊቀላቀሉ በታደሰ ካሳ ጥንሹ መሪነት ወደ ኢትዮጵያ ድንበር ተመለሱ። ከሂደን በኋላ ደግሞ ትግራይ ውስጥ አዴት ላይ ኦሂደድ የተባለ ለኦሮሞ ሕዝብ የሚታገል ድርጅት ሲቋቋም የቡራዮ ልጅ ናቸውና ድርጅቱን ተቀላቀሉ። በዚህ ጊዜ እየተስፋፋ የመጣው ህወሓት በትላልቅ አውድ ውጊያዎች ደርግን እየረታ ወደ ማዕከላዊ ሀገር እየገሰገሰ ነበር። በመቀጠል በኢትዮጵያ ጦር ኃይሎች ውስጥ ዋና አዛዥ እስከ መሆን የደረሱበትን አስደናቂ ታሪክ እናስተዋውቃለን። በሽምቅ ተዋጊነት በምስረታ ላይ በነበረው ኦህዴድ በኩል ከህወሓት ጎን ሆነው በደርግ ላይ ተዋግተው የደርግ መንግስት ሲወድቅ ኦህዴድና ህወሓት የሰሩትን የፖለቲካና የአስተዳደር ስርዓት ግንባታ ተቀላቀሉ። በዚያ ዘመን ነው የኦህዴድ ማዕከላዊ ኮሚቴና የኢህአዴግ ምክር ቤት አባል የሆኑት። በዚህ ጊዜ ደግሞ ሻቢያ ህወሓት የሚባል የኤርትራ ነጻነት ታጋይ የነበረው ድርጅት ነበር። ይህ ድርጅት በተለይ ለህወሓት ትልቅ የሞራልና የሎጂስቲክ ድጋፍ ይሰጥ የነበረ ድርጅት ነበር። በ1990ዎቹ አጋማሽ የሻቢያና የህወሓት ፍቅር መሻከር ጀመረ። የሻቢያው መሪ ኢሳያስ አፈወርቂ የአፋር በድንበር አካባቢ የኤርትራን መሬት መውሰድ የጀመሩ ሲሆን ይህም የባድሜ ጦርነት እንዲቀሰቀስ ምክንያት ሆነ። ይህ ጦርነት እንደ ባጫ አባባል ህወሓትና ሻቢያ ከፍቅር ወደ ጠላትነት ያሸጋገረ ጦርነት ነው። በዚህ ጦርነት ወቅት ኢትዮጵያ ከዚህ በፊት የማታውቀውን የመሬት ለቀም ጦርነት ተጠቅማ ሻቢያን በሶስት ግንባር ማለትም በባድሜ፣ በዛላንበሳና በቡሬ ግንባር ደበደበች። በወቅቱም ጦርነቱ በ1992 ተጠናቀቀ። በጦርነቱ ማብቂያ ላይ ግን የባጫና የህወሓት አሰላለፍ መደፍረስ ጀመረ። ምክንያቱም ህወሓት ሻቢያን በመውደድ በኢትዮጵያ ወታደራዊ ታሪክ ላይ ትልቅ ጥፋት ሰርተዋል ብለው ስለሚያምኑና ለህወሓት ደግሞ በኤርትራ ምድር ላይ የሻቢያን ሰራዊት ጨፍጭፈናል የሚል ስሜት ስለነበራቸው ነው። ሻቢያ ወደ ሁለተኛው ግንባር ሲመለስ ህወሓት ባድሜን በቶሎ መያዝ የሚል ስሜት እንደነበረው ይነገራል። ይህን ተከትሎም ጀነራል ባጫ ደበሌ በ2000 የመከላከያ ሚኒስቴር ኮንስትራክሽን ዋና አዛዥ ሆነው ተሾሙ። ከዛም 2003 ዓመተ ምህረት ወደ ደቡብ ሱዳን አምባሳደር ተደረጉ። እዚያ ሆነው በህወሓት ላይ ያለማቋረጥ ትችት ያቀርቡ ነበር። ዋናው የትችት ትኩረትም ህወሓት ኢትዮጵያን እየጎዳ ነው በሚል ሲሆን በትችት ቃላቱም እስስተኛ ነው የሚል ቃል በመጠቀማቸው ብዙ ጊዜ ይታወሳሉ። በዚህ ምክንያት ከአምባሳደርነት ስራቸው እንዲነሱ ተደረገ። ይህን ታሪክ በአሁኑ ወቅት የኢትዮጵያ በኬንያ አምባሳደር ሆነው የሚገኙ ባጫ ደበሌ በሰሜኑ ጦርነት ወቅትና ከህወሓት ጋር በነበራቸው ግንኙነት ያሳለፉትን ጊዜ አዘጋጅተን አቀርበንላችኋል። ስላዳመጣችሁን ከልብ እናመሰግናለን። ለበለጠ መረጃ ሰብስክራይብ ያድርጉ።